ይሁዳን ሲኦል የጨመረው ዋነኛው ኃጢአት ራሱን ማጥፋቱ። በሞት በሳምንቱ ረስተው ካርታ ይጮታሉ እዛው ለቅሶ ላይ። ማንም የእግዚአብሔርን መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል ይላል ማለት ነው። ይሁዳ ጌታችን ኢየሱስ ክርስቶስን አሳልፎ ከሰጠ በኋላ ራሱን አጥፍቶ ነበርና ያ ምክንያቱ ምንድነው መሰለሽ? እንግዲህ ሰይጣን አንዱ የሚያደርገው ነገር የሆነ ኃጢአት ከሰራም በኋላ ተስፋ እንድንቆርጥ ማድረግ ነው። ስትሰሪው ምረት የምታገኝ እንደሆነ ይነገርሻል። ምን ችግር የለውም ባንተ አልተጀመረም ብሎ ያሰራኝን ኃጢአት እኔ ብቻ እንደሰራሁት ያስታውሰኛል። ከዛ በኋላ ይሁዳ ላይ ያደረገው ይሄን ነው። ይሁዳ በጣም ተንቀሽቅሾ ነው ሄዶ ገንዘብ የተማማለው። በነገራችን ላይ ብዙ ሰው የሚመስለው የይሁዳ ትልቁ ኃጢአቱ ጌታን መሸጡ ነው የሚመስለው። አይደለም። ጌታን መሸጥ ኃጢአት ነው? አዎ ኃጢአት ነው። ክደት ነው? አዎ ክደት ነው። ግን ይሁዳን ሲኦል የጨመረው ዋነኛው ኃጢአት ራሱን ማጥፋቱ። የሚገርመው ማረኝ ቢለው ይምረው ነበር። ማረኝ ቢለው እንደው እዛው አሳልፎ ሸጦት ከዛ ሲጨንቀው መጥቶ ቢያለቅስ ጴጥሮስን የተቀበለ ጌታ እሱን የማይቀበልበት ምንም ምክንያት የለም። እንኳን ለይሁዳ እግዚአብሔር ለሰይጣን የንስሐ በር አልዘጋም። ቢመለስ ይቀበለዋል። ሰይጣን ነው እንጂ ምህረት ያልጠየቀው እንጂ እግዚአብሔር መሐሪ ነው። ምህረቱ ለማንም ነው። እና ይሁዳ ትልቁ ኃጢአቱ እግዚአብሔር ይቅር አይለኝም ብሎ ማሰቡ፣ አይምሮውን በተስፋ መቁረጥ ራሱን እስከ መግደል መወሰኑ ነው። እና ገንዘቡንም አልተጠቀመበትም። በነገራችን 30 ብሯን አምጥቶ ወረወረው፣ በተነው። እና ጸሐፍት ፈሪሳውያን ምን አሉ? አይ እኛ የደም ገንዘብ አንፈልግም አሉ። በጣም ይገርምሻል እኮ እነሱ እኮ ናቸው ከፍለው ጌታን ያሰቀሉት። እና ምንድነው የመጣልኝ በአብነት ትምህርት ቤት አንድ አባት ሲናገሩ የሰማሁት ምሳሌ አለ። ተማሪ ድርቆሽ ለምኖ ሰብስቦ አንድ ላይ አድርቆ ነው እንደ ኮቾሮ አድርጎ የሚበላው። እና በፍስግ ወቅትም የተለመነ አለ፣ በጾም ወቅትም የተለመነ አለ፣ ይቀላቀላል። ከዛ እየበሉ ያለ ድርቆሹ መሃል ስጋ ያገኛሉ። ጾም ከሆነ ይተፉታል። አይ ስጋው ይቅርና ብለው የቀረውን ኮቾሮ ግን ይበላሉ። አይሁድ ሸጠውት ጌታን፣ ብሩን ግን ማለት ያቺ የተገኘችዋን ስጋ እንደመጥፋት ማለት ነው። እንደዛ ነው ያደረጉት። ዋናውን ኃጢአት ሰርተው አስገድለውት የደም ገንዘብ ይላሉ። ደሙን ያፈሰሱት እኮ እነሱ ናቸው። እና ከዛ በኋላ ተስፋ ቆረጠ ማለት ነው። ተስፋ ቆረጠ። ስላሟሟቱ ሐዋርያት ሥራ ላይና የማቴዎስ ወንጌል ላይ ያለው ሁለት የተለያየ ነገር ነው። አንደኛው ታንቆ ሞተ ይላል፣ አንደኛው ሆዱ ተዘርግፎ ሞተ ይላል። ሁለቱም ተፈጽሟል። ምንድነው የሆነ? ይሁዳ ታንቆ ለመሞት በገመድ ተንጠልጥሎ ሳለ ወደቀ እና ከመጀመሪያዎቹ ቀደምት አባቶች መካከል ፓፒያስ የሚባል ታሪክ ጸሐፊ የጻፈው ማለት ነው። በዛ ጊዜ በሕይወት የነበረ ሰው እና ከዛ ወድቆ ታሞ ሆዱ እስኪያብጥ ድረስ ደረሰ። እሱ ትንሽ ለማመን የሚከብድ በጣም አብጦ ነበር ይላል። ለማንኛውም መጨረሻ ላይ ከአልጋው ሲነሳ ሆዱ ተዘርግፎ ሞተ ይላል። ስለዚህ ሁለቱም ተመሳሳይ ነው። ስለ አንድ ታሪክ የሆነ ሳይዱን የጻፉት ማለት ነው ወንጌላውያኑ። እና የይሁዳ አሳዛኝ መጨረሻ ቤተክርስቲያን የምታዝንለት ዋነኛ ምክንያት ተስፋ መቁረጡ ነው። ይሄ ማለት እግዚአብሔር ከኃጢአታችን በላይ አይምረኝም ብለን ማሰባችን ያሳዝነዋል። ተስፋ መቁረጣችን የበለጠ ያሳዝነዋል። የይቅርታ በሩ እስከ መጨረሻው አልተዘጋም። በራስህ ላይ አንዳች ክፉ ነገር አታድርግ ይላል። አንዱ ራስን ማጥፋት ነው። አትግደል ራስንም ይጨምራል። ነፍስን ያመጣት የመውሰድ ስልጣን የሱ ነው። ስንቋጨው የከፋ እንጂ የተሻለ ነገር አናመጣም። የይሁዳ ጸጸት መጨረሻው ሞት ነው። የጴጥሮስ ጸጸት ግን ንስሐ። ስለዚህ መጸጸትም ካለብን በንስሐ በእንባ ነው እንጂ ራስን በመጉዳት አይደለም የሚለውን ያስተምራል የይሁዳ ታሪክ ነው። እንደው ከዚሁ ጋር ያይዝ አንድ ከባድ ነገር ሲገጥማቸው ተስፋ ቶሎ የመቁረጥ ራስን የመጥላት ከዛም አልፎ ደግሞ አሁን ኃጢአት የምንለውን ራስን እስከ ማጥፋት ድረስ የሚያደርስ ነገሮች ውስጥ የመግባት ነገር አለና እንደው ያንተን ምክር ባንተ አንደበት ቢሰሙ ጥሩ ስለሆነ። እንግዲህ ራስን ማጥፋት ማለት ለጊዜያዊ ችግር ዘላቂ ችግር መፍጠር ነው። ጊዜያዊ ችግር አልፈታውም ብዬ ሌላ ዘላቂ ችግር መፍጠር። አሁን ያለውበት መከራ፣ አሁን ያለውበት አሳዛኝ ሁኔታ ስለከበደኝ ወደ ሌላ ወደ ከፋ ዘላለማዊ ችግር ልሸጋገር ማለት ነው።
እና ይህ ጭካኔ በራስ ላይ የሚደረግ ውሳኔ እግዚአብሔርን ያሳዝነዋል። የሰው ሰውነት መቅደስ ነው። ማንም የእግዚአብሔርን መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል ይላል። ስለዚህ በመቅደስ ሰውነታችን ላይ ነው ይህንን ክፉ ነገር የምናደርገው። የእግዚአብሔርን መቅደስ የማፍረስ ያህል ድፍረት ነው። እሱ ደግሞ የራስ ፀጉራችንን ሳይቀር ቆጥሮታል። ይህን ያህል ነው ክብራችን ማለት ነው። በስም ያውቀናል ብቻ አይደል። ነገራችን ላይ ሰው የማያውቀውን ሰው እግዚአብሔር ግን ያውቀዋል። የሚረሳው ሰው የለም። የፀጉሩ ቁጥር ድረስ እግዚአብሔር ያውቀዋል። ስለዚህ እንኳን እኔ ራሴን እንዳጠፋ ፀጉሬ እንድትወድቅ እንኳን ከሱ ፈቃድ ውጭ አይሆንም እና በዚህ ደረጃ ክብር የሰጠንን ከዛ ውጪ ዋጋችን ደግሞ ከፍ ብሏል። አሁን የሰው ዋጋው እኮ በጣም ጨምሯል። የእግዚአብሔር ልጅ ደም ነው የሰው ዋጋው ማለት በደሙን የገዛው። በኦሪት ቢሆንሽ አሁን አዲስ ኪዳን ላይ ሞቶልናል። ስለዚህ እሱ ሞቶልን እኛ እንድንኖርለን ነው የሚፈልገው። የራስን ማጥፋት ስሜት ውስጥ ሲሆን ሰው በተቻለ አቅም በፍጥነት ወደ ቤተ ክርስቲያን መሄድ አለበት። በፍጥነት ሄዶ የነፍሴ ገዥዋ የነፍሴ ባለቤቷ አንተ ነህ፣ ስለዚህ ክፉ ሐሳብ አርቅልኝ ብሎ ጸሎት ማድረግ እና ለአንተ አደራ ስለሰጠው ነፍሴን አንተ ደግሞ ሥጋዬን ጠብቅልኝ ብሎ መለመን ያስፈልጋል። ከዛ ሁኔታ መንጭቆ ማውጣት ይችላል እግዚአብሔር ከተዘጉ ነገሮች ማለት ነው። ከአናብስት ጉድጓድ ከእሳት ውስጥ ሲያወጣ ያየነው ታሪክ ሁሉ ለእኛ እሳታችንና አንበሳችን እንደዚህ አይነት ጊዜያት ናቸው። ስለዚህ ምናልባት ሰው ለማብሸቅ ብሎ በጣም ፖይንት ሜክ ለማድረግ ብሎ ራሱን የሚያጠፋል። እኔ ስሞት ያዩታል የእኔን አለመኖር ምን እንደሚያመጣ እመነኝ እንደዚህ ብለህ ታስባለህ። ግን በሞት በሳምንቱ ረስተው ካርታ ይጮታሉ እዛው ለቅሶ ላይ። ይህን ያህል ሩቅም አይደለም፣ አንታወስም። የሚያስታውሰን እግዚአብሔር ብቻ ነው። ስለዚህ የሚያስታውስህን ባታስቀይም ይሻላል። የሚረሱህን ሰዎች ለማናደድ ብለህ የሚያስታውስህን አምላክ ማስቀየም ከባድ ነው እና በጣም የሚገርምሽ የሞቱ ሰዎች ከሞቱ ረጅም ዓመት የሆናቸው ሰዎች አንዳንዴ መልካቸው ሁሉ ይጠፋናል። መልካቸው ሁሉ ድምፃቸው እንዴት ነበር ሁሉ ይጠፋናል። 300 ዓመት ምናምን የሆነው ግን ጭራሽ አይታወቅም። አሁን እኛ ቅድመ አያቶቻችን አናውቃቸው። እግዚአብሔር አውቆ አስታውሶ ነው የሚያስነሳን በትንሣኤ ዕለት። በጣም እኮ ይገርማል። የዕለተ ምጽአት ነፍሳትን ሁሉ ከሞት ማስነሳቱ አስታውሶ ማንም አያስታውሰው። ማንንስ ቢያስቀር ማን ይጠይቀዋል? እኛ እንኳን እኮ አንተዋወቅም። የገዛ የልጅ ልጆቻችን አያውቁንም። ስለዚህ የማይረሳውን አምላክ አስታውሶ ከአፈር ከትቢያ ሰብስቦ ሰው አድርጎ በክብር የሚያስነሳንን አምላክ ማስቀየም አይገባም። ለጊዜያዊ ዓለም ተብሎ ዘላለማዊ ዓለምን ማበላሸት አይገባም። ስለዚህ እንዲህ አይነት ተስፋ መቁረጥ ውስጥ የሚሆኑ ወንድሞች እህቶች፣ የጨለመበት ሁሉም ላይ ያለ ነው። ቅዱስ ጳውሎስ አንድ የተናገረው የሚያጽናና ቃል አለ። በዚህ ልዝጋው። በሰው ከሚሆነው በቀር በእናንተ አንዳች ነገር አልደረሰም ይላል። ማለት ማንም ሰው ላይ መከራ ቢወርድ ሌላው ሰው ላይ ደርሶ ማያቅ መከራ ሊደርስበት አይችልም። አዲስ ነገር አይሆንባችሁም። ያለና የነበረ ነገር ነው እናንተ ላይ የሚደርሰው ይላል። አንድ በሰው ከሆነው በቀር በእናንተ አንዳች አልደረሰም ይልና ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላቸዋል። ስለዚህ እግዚአብሔር ሌላ ቃል የገባልን በሰው ያልደረሰ አይደርስብንም። አንድ ሁለተኛ ከምንችለው በላይ አንፈተኑ። ከምንችለው በላይ እንድትፈተኑ አይፈቅድም ይልና ከፈተናው ጋር ደግሞ አብሮ መውጫውን ያዘጋጅላቸዋል። ይህንን ቃል ሁሉ ማስታወስ ያስፈልጋል ማለት ነው።